በጉብዝና ወራት ፈጣሪን አስብ እንደሚለው በጉብዝናችን ወራት እንደዚህ መጣጣር፣ ከፈጣሪያችን ጋር ሆነን መጣጣር። ያው ምንድነው መጽሐፍ ቅዱስ በጉብዝና ወራት ፈጣሪን አስብ ሲለው ሰው ጎበዝ በሆነበት ሰዓት ለፈጣሪ መኖር በሚችልበት ሰዓት፣ መሮጥ በሚችልበት ሰዓት፣ ማገልገል በሚችልበት ሰዓት ገብቷችኋል። በዛን ሰዓት ነው እና በጉብዝና ወራት ፈጣሪህን አስብ። ሰው ካረጀ በኋላ ማለት ነው እንኳን አይደለም ቤተክርስቲያን ለመሄድ እንኳን አይችልም፣ እዛው ነው የሚሆነው። እና ግን በጉብዝና ወራት ግን ብዙ ነገር ማድረግ እንችላለን። ወንጌል ለሰዎች መመስከር እንችላለን። ሰዎች በተለያየ ነገር የሆነ በማይጠቅም ነገር በሚውሉበት ስፍራ ወደ እግዚአብሔር ስፍራ አምጥተን ይሄ ነገር ለእናንተ አስፈላጊ አይደለም፣ ወጣትን እንደ ወጣት እንተሳሰብ ብለን ወደ እግዚአብሔር ቤት እናመጣለን ማለት ነው። ያ